ወአለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በአላህ ፈቃድ ባለፈው ያቋረጥነውን ሐዲስ ስለ ሀይድ የሚያወራውን ርዕስ እንጨርሰው በአላህ ፈቃድ። ቢስሚላህ ወአን ኡሙ አጢየተ ረዲየላሁ ዐንሃ ቃለት ኩና ነበርን ለነዑዱ ማለት አንቆጥረው ነበር አለች። ሰላምንም አንቆጥረው ነበር አለች። ያ ማለት ይሄ በሽታ ደም ሁሉ ጊዜ የሚመጣው ደም ማለት ነው። ስለሱ ሰላምንም ነገር አንቆጥረው ነበር አለ። አልቁድረተ ማለት ይሄ የደፈረሰው ደም የሆነውን ወሱፍረተ እንደዚሁም ወደ ቢጫ ይወስድ ያለቻ ይወሰደው ወደ ቢጫ ይወሰደው ደም ሰላምንም ነገር አንቆጥረው ነበር እያሽም ባይጦሪ ከጠሃራም በኋላ ሸያን ምንም ነገር አንቆጥረው ነበር እያለች ነው። رواه البخاري وأبو داود واللفظ له زجبوا اللفظ له سنو أبو داود مالتنا. وعن أنس رضي الله عنه أن اليهود يهوداوش كانوا نبروا إذا حادث امرأته ولي سيدوش ولي ميستو بالتبيتو ماتو بموتو بزينا يهوداوش ولي بالتبيتو بموتو بزينا ለም ዩአኪሉሃ አያበላሏቸውም ማለት አብረዋቸው አያስበሏቸውም። እንግዲህ ሚስቶቻቸውን እየተጠየፉ ማለት ነው። ሀይድ ስለመጣባቸው ይሁዳዎች ሚስቶቻቸውን ይጠየፏቸው ነበረ። አብረዋቸውም ለም ዩአኪሉሃ አብረዋቸው አይበሉም ነበረ። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ግን እንዲህ አሉ ኡመታቸው ማለት ነው እስናኡ ስሩ ኩለ ሸይን ማንኛውም ነገር ስሩ ኢለ ኒካህ ሲቀር ኒካህ ማለት ባልና ሚስት ግንኙነት ማለት ነው። እሱ ሲቀር እንጂ የፈለጋችሁትን ስሩ አሉ። እንግዲህ አንድ ሰው ሚስቱን ሀይድ በሆነ ጊዜና ከግንኙነት ውጭ የፈለገው ማድረግ ይችላል። ሚስቱ ናትና ማለት ነው። መጠየፍም ምናምንም የለም አውር መብላት ምናምን በቃ ሁሉም ነገር መጫወት ማለት ይፈቀዳል። ከሚስቱ ጋር ይፈቀዳል አሉ የኛ ውድ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሁዳዎች ግን ይጠየፋቸው ነበር ሴቶች ማለት ነው። አላህ የፈጠረባቸውን ነገር እነሱ ይጠየፋቸው ነበር ማለት ነው። የአላህ መልእክተኛ ግን ማንኛውም ነገር ስሩ ኢላ ኒካህ ሲባል ባልና ሚስት ግንኙነት ሲቀር እንጂ ሌላውን ስሩ አሉ። وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يا الله ملكتنيا نبروا أرون يأمرني يازني نبر فأعتذروا عشرة نبر فيباشروني عندهم ياشاش نبر ياشاش مالت እንትን ማለት የሚወስታቸው ናቸው እየተጫወቱ እያሉ እንትን ነበር አለች። ዋና ሀይዱን እኔ ደግሞ ሀይድ ሆኜ ሙተፈቅን አለይህ። ያ መመለከተ ከላይ አብረዋቸው ለመብላት እንኳ ይጠየፉ ነበረ ይሁዳዎች። ነብያችን ግን ሚስታቸው ናቸው አብረዋቸው የተጫወቱ እንደዚህ በቃ እንደተኮላኮሉ ይሀሽ ነበረ አለች። ያ ማለት በና ነገር በስሜት ምናምን ወስዳችሁ ሳይሆን ሚስታቸው ናት የጨዋታ ማለት ነው። መቼም በያ ነገር የሚወስዱ አይታጣምና አላህ ይጠብቀን። እሺ ሙተፈቅን አለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ዋን ኢብኑ አባስ ረዲየላሁ አንሁማ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ፊለዚ ያን የእቲ የሚመጣ ኢምራአቱ ስለ ወደ ባልተቤቱ ወደ ሚስቱ ለሚመጣ ሰው ስለዛ ሰው እንዲህ አሉ። ወሄሱ ሀይዱን እሱ ደግሞ ሀይድ ሆና እሷ ወሄ እሷ ሀይዱን ሀይድ ሆና ወደ ሚስቱ ለሚመጣ ለተባለው እሷ ሀይድ ሆና የሚገናኛት ለማለት ነው። ሀይድ ሆና የሚገናኛት አንድ ሰው ክልክል ነው፣ ግን ሀይድ ሆና ለሚገናኛት ሰው እንዲህ አሉ። ቃለ ካፋራ ማለት ነው። የተሰደቁ ሰደቃ ያወጣሉ በዲናር ሰደቃ ያወጣሉ። ዲናር ማለት በዝኛ እስከ አራት ዲናር አራት የሚባለው ብቻ በዲናር እንትን ያወጣሉ። በአራት እንትን
አሁንስ ፊን ዲናር ወይም በግማሽ ዲናር ያወጡ ነበረ ማለት ነው። ስለዚህ ከፋራ አለው ክልክል ነው ማለት ነው። ራሁ خمسة ወصححه ሐኪሙ صحيح ብሎታን ወብኑ ቀጣዕ እንዲም ኢብኑ ቀጣዕ እንዲም ብሎታን صحيح ብሎታን ወረጀሃ غيرهما ወቅፉሁ አሉ። ሌሎቹም መልሰውታን አልተቀበሉትም። ግን ሐኪምና ኢብኑ ሂባን ኢብኑ ቀጣዕ صحيح ብለውታን ማለት ነው። እና ወረጀሃ አስፈልቶታን ወገይሩሁን ሌሎቹም ወቅፉ የግል አመለካከት መሆኑን ሌሎቹም እንደዚህም አስፈልተውታል ማለት ነው። የማን ኢብኑ አባስ አይደለ ዘገባው። ስለዚህ የሱ መሆን የግል አመለካከት ነው ብለው ሌሎቹ አስፈልተውታል ማለት ነው። وعن أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتنيا እንዲህ አለ ያውንም። ስለዚህ ነብዩ እንዲያውያን አለይሰ አይደለምን ኢዛ ሀዶት ሀይድ ሆነች ጊዜ ለም ትሶሊ ወለም ተሱም የማጾምና የማሰግዲ አይደለምን ያው ነው። ስለዚህ ተከልክሏን በሀይድ በሆነ ጊዜ ጾምና ሀይድ ተከልክሏን ያው ነው ነብዩ። ሙተፈቁን ዐለይሂ ፊ ሐዲሲ ቡኻሪና ሙስሊም የተሰሙበት ሐዲስ ነው ማለት ነው። وعن عائشة رضي الله عنها قالت لما جئنا بمتان ጊዜና ሰሪፋ የሚባለው ቦታ ማለት ያን ቦታ በመካና በመዲና መካከል የሚገኝ ቦታ ነው። ወደሱ በመጣን ጊዜና ወደ ሀጅ ሊያረጉ ማለት ነው። ነብያችን ከአይሻ ጋራ ወደ ሀጅ ሊያረጉ በመጡ ጊዜና ሰሪፋ በምትባል ቦታ በደረሱ ጊዜና ሄድቱ አሉ አለች። እሷ ሀይድ ሆንኩኝ አለች። ፈቃል ነብዩ ሰለላሁ ዐለይሂ ወሰለም ያአላህ እንዲያው ኢፍዓሊ ስሪ ማ የፍዓሉ አልሐጁ ሀጅ የሚያደርጉትን የሆኑትን ሀጅ አድራጊዎችን የሚፈጽሙትን አንቺን ፈጽሚ አሏት። ሀይድ የሆነች ሴት ሀጅ ማድረግ ትችላለህ ማለት ነው። ኢፍዓሊ ስሪ ማ የፍዓሉ የሚሰሩትን አልሐጆች የሚሰሩትን ስሪ አሏት። ነገር ግን ገይረ ውጭ አላ ተጡፊ ቢልበይቲ ካባን ግን ጠዋፍ አታደርግም። እንግዲህ ሀጅ የሚያደርጉትን ታደርጋለህ አለ። ነገር ግን ገይረ ውጭ አላ ተጡፊ ቢልበይቲ ስለ ካባን አታጠፊ ማለት ሀታ ታጥሁሪ እስከምትጸይ ድረስ ሀይዶሽ እስከሚለቅሽ እስከ ሀጀልሽ ድረስ እንትን አትይም ጠዋፍ አታደርጊም። ግን ሀጅ ማድረግ ትችላለሽ እያዋት ነው። ሙተፈቁን ዐለይሂ ደግሞ ቡኻሪና ሙስሊም የተስማሙበት ፊ ሐዲስ በሐዲስ ላይ ማለት ነው። ቡኻሪና ሙስሊም ተስማምተውበታል ማለት ነው። وعن معاذ رضي الله عنه أنه سأل النبي صلى الله عليه وسلم يا الله مقتنيان ጠየቀ ማ የሂሉ ሊረጁሊ ለወንድ ልጅ ለሰውየው የሚፈቀደው ሚን ምራአቲሂ ስለ ሴቱ ለሚስቱ ማለት ነው። ለሚስቱ የሚፈቀደው ወሄሷ ሀይድን ሀይድ ሆና አንድ ሰው ለሚስቱ ምንድን ነው የሚፈቀደው የጠየቀ ነው ሰውየው ሙዓዝ ማለት ነው። ቃለ የአላህ መልእክተኛም እንዲህ አሉ ማፈውቀል ኢዛሪ አሏት ከቀበቱ ከሽርጡ በላይ ከሽርጡ ማለት ሴቶች ሽርጡ የሚሸርጡበት አለ አይደለ? ከሱ በላይ ከወገባቸው በላይ ማለት ነው። ከወዛ በላይ እንትን ማለት ትችላለህ አሏት። ያ ማለት ግንኙነት አይቻልም ያው ነው። ስለዚህ ከኢዛር ከሽርጥ በላይ መፈጸም ትችላለህ ያው ነው። وعن أم سلمة رضي الله عنها كانت ኒፋስ በሆነች ጊዜ ተቆዱ ትቀመጥ ነበረ። ኒፋስ ማለት የወሊድ ደም ሴቶች ሲወልዱ በዛ ነው የሚመጣው ደም
ተቆዱ ተቀመጠ ነበረ ፊ አህዲ ረሱላህ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ሰለም ዘመን ጊዜ ተቀመጠ ነበረ። ባደ ኒፋሲሃ ከኒፋሳ ዲን በኋላ 40 ቀናትን ተቀመጠ ነበረ። 40 ማለት 40 ቀናትን ያ ማለት የወሊድ ደም ከመጣ በኋላ 40 ቀንን ተቀመጠ ነበረ። አይ ራው ኸምሰቱ ለነሳይ ነሳይ ሲቀር ወለፍሱ ለአቡ ዳውድ ለፍሱ ግን ለአቡ ዳውድ ነው። ወፊ ለፍሲን በላሁ በስም ደግሞ ለአቡ ዳውድ ንግግር አለው። ወለም ያእሙርሃ ነብዩ ሰለላሁ የአላህ ወቅተኛ አላዘዛትም ለሽለሁ ለሶላ አቡ ዳውድ ወለም ያእሙርሃ አላዘዛትም ነብዩ ሰለላሁ የአላህ ወቅተኛ አላዘዟትም ያችን የወሊድ ደም ያየ ማለት ነው 40 ቀን ተቀመጠ ቢቀዷኢ ሶላቲ ሶላትን ለመፈጸም አላዘዟትም። ኒፋስን ለወሊድ ደም ላላት ሰው ሶላት እንድትሰግድ አላዘዟትም። ወሰሐሁ ሐኪሙ ሐኪም ሰሂህ ብለውታል ማለት ነው። እዚህ ጋር ያበቃን። ያዳመጣችሁ እንዲሁም ሼር ላይክ ያረጋችሁ ሰብስክራይብ ያደረጋችሁ ወንድሞች እህቶች ጀዛኩሙላሁ ኸይራን ሐዲሱ እዚህ ጋር ያበቃን ማለት ነው።